አርሰናል ዛሬ በሜዳው እንግዲህ በአውሮፓ ሻምፒዮንስ ሊግ ሰሚ ፋይናል ፒኤስጂን ያስተናግዳል። እጅግ በጣም ከባድ ጨዋታ ነው። ሁለቱም ውብ ጨዋታ የሚጫወቱ ቡድኖች ናቸው። እንደምታውቁት እንግዲህ አርቴታ ሳይታሰብ እዚህ ደርሷል። ሳይታሰብ ማለት እንግዲህ ከአምናው የተሻለ ጥንካሬ ላይ አይደለም የሚገኘው። እንደውም አምና ነበር እዚህ ቦታ ላይ መድረስ የሚገባው ይጠበቃል ብዬ የማስበው ከዛሬ ይልቅ ማለት ነው። አሁን ብዙ ጉዳቶች አጋጥሞት ነበርና በሊጉም እንደምታውቁት በጣም ወርዷልና ይሄ ሳይጠበቅ ነው ብዬ መሰለኝ። ኤነርጂም ሳይታሰብ ነው እንደ ቅድ ያው ፕሮጀክቱ ተይዟል እንጂ ይሄን አመት እዚህ ድረስ እንደርሳለን ብለው አልታሰበም። ሻምፒዮንስ ሊጉ ላይ እየተሰራ የመጣ ቡድን ነው ብዬ ነው የማስበው የኤነርጂም ቡድን። ሁለቱም የሚገርሙ ቡድኖች ናቸው። ዛሬ እንግዲህ አርቴታ በጣም ወሳኝ ነጥብ ይዞ መውጣት አለበት። ኤምሬትስ ላይ ስለሆነ ነጥብ ያስፈልገዋል። ግን ፓርቲ እንዴት ይተካዋል የሚለው ነው ትልቅ ነገር። አሳሳቢው ዛሬ ፓርቲን እንዴት ይተካዋል የሚለው ነው። በዛሬው ጨዋታ ላይ እኔ ፓርቲ ያለመኖሩ ትልቅ ጉዳት ነው። አሁን ራይስን ሊመልሰው ይችላል፣ ሌላ የሚጠቀመው አይኖርም። አሁን በማድሪድ ላይ ያየነውን ያንን በጣም በማጥቃቱ ክፍል ላይ ጥሩ ሲሰራ የነበረውን ራይስን መመለስ ሌላ ደግሞ በቃ ሌላ ስራ መስራት ነው። አሁን በእርግጥ አርቴታ የሚገርማችሁ ሲስተሙ ይገርመኛል። የሆነ ተጫዋች ሲወጣ ሁሌ እናገራለሁ፣ ቡድኑ ሲስተሙ እንዳለ ይሆናል፣ ይመጣ ሰው ይሰካል እንጂ ጉድለቱ የሆነ ክፍት አይልም። ብዙ ማጋሌስ ሲወጣ እንደዛ ጠብቀን ነበር። ይኸው መጣ ተሰካ፣ ያለ ሳካ ተጫውቷል። ሲስተሙ ነው ዋናው፣ ምንም ችግር የለም። እንደዛ የተጋነነ ችግር አይፈጠርም። ግን አሁን ፓርቲን ማጣት ማለት ራይስን ትመልሰዋለህ፣ ከእንደገና የማጥቃቱ ሁኔታ ችግር ይፈጥራል። እኔ አሁን በዚህ ዓመት አርሰናል ጥሩ ቢሄድ በሻምፒዮንስ ሊጉ ጥሩ ቢሄድ ባላንዶር ይበላል ቢያነሳ ዋንጫ ቢያነሳ ራይስ በዚሁ ማድሪድ ላይ እንዳሳየው ቢቀጥል ያነሳል ብዬ የማስበው ልጅ ነው። አሁን እሱን ወደኋላ መለስክ ማለት ትልቅ በቃ መከላከሉ ላይ ምክንያቱም ፒኤስጂ ከራሳቸው ሜዳ ይልቅ በአርሰናል በተጋጣሚያቸው ሜዳ ላይ የሚጫወቱ ቡድኖች ናቸው። ኳስን ዶሚናንት አድርገው መጫወት የሚፈልጉ ናቸው እና እንደ ልብህ አሁን ራይስ ጥሎ ሂዶ ማጥቃቱን ልገዝ ቢል ክፍተት አሁን ሉዊስ ስኬሊም እንደ በፊቱ ኢንቨርት ያደርጋል ብዬ አላስብም። የእነሱ ተጫዋቾች እረፍት የሚሰጡ ሰዎች አሉ፣ ስፔስ አይፈጥሩልህ። የፒኤስጂ ተከላካዩም ማጥቂውም የመስመራቸው በጣም ጎበዞች ናቸው። ሉዊስ ስኬሊ ኢንቨርት እያደረገ ሊጫወት ይችላል ብዬ አላስብም። እኔ እንደውም ሉዊስ ስኬሊን እንደሁን ቤን ዋይት ጥሩ ቢሆን ቤን ዋይት እዛ ቲምበር እዛ ድሮ ቦታ ላይ ሆኖና ቲምበር ሉዊስ ስኬሊ ጋር ሆኖ ሉዊስ ስኬሊ ወደ እዛ ቢመልሰው ብዬ አስቤ ነበር። ግን ቤን ዋይት እንደዛ አይሆንም። እኔ ያው ዋናው እንትን ራይስን ይመልሳል ብዬ ነው የማስበው። ግን አሁን የፒኤስጂን የማጥቃት ክፍል መከላከል ከባድ ነው ብዬ ነው የማስበው። ፓርቲ በጣም ሰርቷል። ከዚህ በፊት አሸንፈውታል፣ ከ5 ወር በፊት ምናምን አሸንፈውታል። ግን ያ ፒኤስጂ እና አሁን ያለው ፒኤስጂ አንድ አይደለም። ሁለቱም አሰልጣኞች የሚገርሙ ናቸው። ቡድናቸውን በሲስተም እጥር ያደረጉ ሰዎች ናቸው። ተጫዋቾች እንደፈለጉ ማድረግ አይችሉም። አርሴናል ቤትም አሁን ምንም ተጫዋች የፈለገው ማድረግ አይችልም። ከሲስተሙ ከወጣ ከቡድን ነው የሚወጣው። እዛም ቤት እንደዚሁ ነው። ያለ ኳስም ከኳስ ጋር የሚጫወት ቡድን ነው። ያ በሚሊዮን አውጥተው ማሳካት ያልቻሉትን አሁን ማሳካት ይፈልጋሉ። ሁለቱም ቤት ይሄ ዋንጫ ያስፈልጋል። በየሊጋቸው በጣም ትልቅ ግዙፍ ታሪክ ያላቸው ክለቦች ናቸው አርሰናል እና ፒኤስጂ በየሊጋቸው። ግን የአውሮፓ ሻምፒዮንስ ሊግ ዋንጫ የሌላቸው ቡድኖች ናቸው። ስለዚህ ወደ ቤታቸው ማስገባት ይፈልጋሉ። ትልቁን ታሪክ መስራት ይፈልጋሉ ሁለቱም እና ዛሬ በጣም ከባድ ጨዋታ ነው። በተለይ ለአርሰናል የዛሬው ጨዋታ እንደው 2-0 1-0 ይዞ መሄድ አለበት ብዬ ነው የማስበው። ምክንያቱም በሜዳው ስለሆነ እጅግ በጣም ከባድ ነው። ጫናው ከኤንሪኬ ለአርቴታ ይበዛል ብዬ ነው የማስበው። ግን አርቴታ ችግሮችን ማለፍ እንደሚችል ብዙ ጊዜ አሳይቶናል፣ ፈተናዎችን። አሁን ደግሞ ይህን ጫና እንዴት እንደሚያልፍ እንግዲህ የምናይ ይሆናል። እስቲ እናንተ ደግሞ ግምታችሁና የተሰማችሁን በምክንያት ቢሆን አስቀምጡ። ያው አስቀምጡ ስል የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ደግሞ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ደግሞ በቅርቡ ዩቲዩብ ከፍቻለሁኝ፣ ገብታችሁ ሰብስክራይብ አድርጉ። ባዮ ላይ አለ፣ ባዮ ላይ እየገባችሁ ታገኙታላችሁ። ሁላችሁም እየገባችሁ ለወዳጅ ዘመዶቻችሁ አድርሱ፣ አበረታቱኝ። በጣም አመሰግናለሁ። ቴንክ ዩ